ክቡር አባታችን ሊቀ ጠበብት ተክሌ ሲራክ የዚህ ታላቅ ደብር የድጓ ቋቋም የዝማሬ መዋሥዕት መምህር፣ ክቡራን ካህናት፣ የዚህ ስርዓተ ጸሎት መሪዎች፣ ስርዓተ ጸሎቱን ስግደቱን በመከታተል ላይ የዋላችሁ የቀራንዮ መንገደኞች፣ ምዕመናት ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ። ለዚህ ዕለት ለዚህ ሰዓት ያደረሰን የቸርነት ባለቤት እግዚአብሔር አምላካችን በምሕረቱ በይቅርታው በዓለ ሆሳዕናን አክብረን ሰሙነ ሕማማትን እንዲህ በዚህ መልኩ በአማረ ኦርቶዶክሳዊ ስነ ስርዓት እንድናካሄድ የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እውነት ለመናገር ዛሬ ሌላ ተጨማሪ ትምህርት የሚያስፈልግ ሆኖ አይደለም። ምክንያቱም ይሄ በሙሉ ትምህርት ነው። ያው ስንሰማው ሲነበብ ሲተረጎም የዋለው በሙሉ ትምህርት ስለሆነ በዚህ ላይ ትምህርት መጨመር ያው ፀሐይ ላይ መብራት እንደማብራት ነው፣ የሚያሳየው ነገር አይኖርምና ነገር ግን ያው መጠቅለያ ነው ያሉት። የኔታም ትምህርት አይደለም ያሉት፣ መጠቅለያ ማጠቃለያ፣ ያው ማሰናበቻ እንደማለት ነው። እንግዲህ ሰሙነ ሕማማትን ዛሬ ጀምረናል። ይቺ ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ልዩ መልክ ያላት ሳምንት ናት። እንደምታውቁት በኢየሱስ ስም የሚምሉ የሚገዘቱ በየፌርማታው ሞልተዋል። ነገር ግን ይህንን መከራ መስቀሉን ነገረ መስቀሉን አያውቁትም። ሩቅ ናቸው በጣም በብዙ ተለክቶ በማይደረስበት ኪሎ ሜትር ርቀት ውስጥ ነው የሚገኙት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን በተግባር መከራ መስቀሉን ተሸክማ ክርስቶስን ተከትላ የምትኖር ስለሆነች በተለይም በዚህ በጾሙ መደምደሚያ በፋሲካው መቃረቢያ ላይ ያለው ሳምንት ሌሎችም አካላት እንደሚሉት የክርስቲያኖች ጾም ወደ መጨረሻው ገነን እያለ ነው የሚሄድ ይላሉ። ያው ገነን እያለ ነው የሚሄድ ማለት ሙሉ ቀን በሯን ከፍታ ስርዓተ ጸሎቷን ስግደቷን አዘጋጅታ ከክርስቶስ ጋር ትውላለች ማለት ነው። የምታዩትን መንገድ እውነት ለመናገር ለቀባሪ እንደማድራት ይቆጠራልና በአጭሩ የዛሬውን ቀን ጠቅለል ለማድረግ የዛሬው ቀን ሶስት ነገሮች ይነገሩበታል። አንደኛው ቢታንያ በተባለው መንገድ ዳር የተረገመችው ዕፀ በለስ፣ ሁለተኛ ደግሞ አንጽሖተ ቤተ መቅደስ ይባላል። ጌታችን ወደ ቤተ መቅደስ ገብቶ ርግቡን፣ ላሙን፣ በጉን ይሸጥ ይለወጥ የነበረውን ሁሉ ያጸዳበት ስለሆነ አንጽሖተ ቤተ መቅደስ ይባላል። ሶስተኛው ያው የጥያቄ ቀን ነው የሚባለው። ምክንያቱም በለሷ ስትደርቅ ያዩ፣ ከስሯ ስትነቃቀል የተመለከቱ፣ ቤተ መቅደሱ ከንግድ ከገበያ ነፃ ሲሆን ያዩ አይሁድ ፈሪሳውያን ጥያቄ ይዘው ቀርበዋል። ስለዚህ የጥያቄ ቀን ይባላል። ማን ስልጣን ሰጥቶ ነው ይህን የምታደርግ የሚል ጥያቄ አቅርበዋል። ጌታችንም ጥያቄውን እንዲሁ በቀጥታ ሳይሆን በጥያቄ መልሷል። እኔ የምትጠይቁኝን እንድመልስ እኔም አንድ ጥያቄ ልጠይቃችሁ። የዮሐንስ ጥምቀት ከየት ናት? ከሰማይ ወይስ ከምድር የሚል ጥያቄ ጠይቋቸዋል። ከሰማይ ነው ብንል ለምን አላመናችሁበትም ይለናል። ከምድር ነው እንዳልን ደግሞ ሕዝቡን እንፈራለን አሉና ከየት እንደሆነ አናውቅም አሉ ይላል። እንደሚረቱ አውቀዋል ፈሪሳውያንና በዚያ ሁኔታ ከየት እንደሆነ አናውቅም ብለው መልስ ሲሰጡ እኔም ይህንን በምን ስልጣን እንደማድረግ አልነግራችሁም የሚል መልስ የሰጠበት ቀን ነው እና በጠቅላላው አንጽሖተ ቤተ መቅደስ ሲባል ሕንፃውን ብቻ የሚመለከት አለመሆኑን መገንዘብ ያስፈልጋል። ሁላችንን የሰው ልጆችን የሚመለከት ነው። ወደ ቤተ መቅደሱ ወደ ሰው ልጆች የገሰገሰው አምላካችን ቤተ መቅደሱን ለአማናዊ ቤተ መቅደስ ለሰው ልጆች አንጽቶ አዘጋጅቶ የተበተኑትን ሰብስቦ ነገረ መስቀሉን ማሰብ መከራ መስቀሉን መሸከም የሚችሉትን ያጸዳበት የቀደሰበት ዕለት ስለሆነ ለዚያ ደርሰን ዛሬ የመጀመሪያውን የሰሙነ ሕማማት ቀን አክብረናል። ለዛሬ ዕለት ያደረሰን አምላካችን ለዛሬ ዓመትም እንዲሁ እንዲያደርሰን የአምላካችን ቅዱስ ፈቃዱ ይሁንልን። ያው እንግዲህ እንደምታውቁት ከቤተ መቅደስ ከወጣ በኋላ የሕፃናቱን የአረጋውያኑን ምስጋና ሰምቶ እዚያው ኢየሩሳሌም ላይ ያደረው። በበነጋው ሲነጋ ግን ወደ ቢታንያ ከኢየሩሳሌም ሲወጣ ርህበ ተራበ ይለዋል። ወሬ ዕፀ በለስ በፍኖት በመንገድም ዕፀ በለስ አየ። ቅጠሏ ለምልሟል፣ ልምላሜዋ በጣም እጅግ የተለየ ነው። እንደዚህ አሁን እንደ እናንተ ሀገር እንዳለ ሁኔታ ማለት ነው። እዚህ
ያው ጨራሮ የነበረው ሁሉ አሁን ለምልሟል አይደለ? ዕፀ በለሷ እንደዚያ ነበረች። ነገር ግን ፍሬ አልነበራትም፣ ቅጠል ብቻ ነበረች እና ወደዚያች ዕፀ በለስ ፍሬ አገኛለሁ ብሎ ሄደ ይላል ጌታችን። ነገር ግን ቅጠል ብቻ ስለነበረች የሚበላ አንዳች ነገር አልነበራትም። ኢይኩንን ከፍሬ ሙሴትኪ ለዓለም፣ ከእንግዲህ በኋላ ለዘላለሙ ፍሬ አይገኝብሽ ሲል ረገማት። ወዲያውንም ደርቃ ተነቃቅላ ከስሯ ተነቅላ ወደቀች ነው የሚለን። እንግዲህ በለስ ሲባል እንዲሁ በቁሙ አንድ ፍሬ የሚያፈራ ዛፍን እንዳታስቡ። አሁን መጽሐፍቱ ሲተረጎሙ ሲነግሩን የነበሩት አንድ ሀሳብ በለስ የተባለው ቤተ እስራኤል የተባለችው ናት ማለት አምላክ እሷን ፍለጋ ወደ እሷ መጥቶ ነበር። እሷ ግን የንስሐ የመልካም ምግባር የእምነት ፍሬ አልተገኘባትም። በዛች በለስ ላይ አልፎ አልፎ እሱን ማየት የቻሉ ሰዎች አሉ። ለምሳሌ ዘኬዎስ ዛፍ ላይ ወጥቶ በዚህ በለስ ላይ ወጥቶ ጌታችንን አየው ነው የሚለን። በቤተ እስራኤል ላይ ከእነሱ መካከል ለማለት ነው። ናትናኤል እዚያ በለስ ዛፍ ስር ነበር ይላል። በእስራኤላውያን መካከል ነበር፣ እስራኤላዊ ነበር ማለት ነው። እና ጥቂት ሰዎች ሲገኙ እምነቱን የሚቀበሉ ክርስቶስን የሚከተሉ ጥቂት ሰዎች ሲገኙ፣ አብዛኛው ግን ቅጠል ብቻ ማለት እስራኤል ከመባል የዘለለ መልካም ነገር የሌላቸው ከእግዚአብሔር ጋር የሚያገናኝ ማንነት በጣም እንደ ሰማይ የራቃቸው እንደነበሩ ያሳያል። እና ተነቃቅላ ወደቀች ማለት የተስፋው ተጠቃሚ አልሆነችም። ክርስቶስን ተቀብላ እሱን ተከትላ አሜን ብላ መንግስቱን ለመውረስ ስሙን ለመቀደስ አልታደለችም የሚለውን መልእክት የሚሰጠን ነው። በጠቅላላው ዛሬ ይህን የመሰለ ምናልባት ሲነበብ ነው ያለ ጆሮአችሁ ጠግቧል። ምናልባት ወዳችሁ ተርቦ ሊሆን ይችላል እንጂ ጆሮአችሁ አይምራችሁ በደንብ እንደጠገበ፣ ነገር ግን ያው ገብቶ ቦታ የማያስጨንቅ ስለሆነ ተስማምቶ እዚህ ዋለን እንጂ እውነት ለመናገር ደስ ብሏችሁ ጠግባችሁ ነው ያላችሁት። ዛሬ መጀመሪያው ነው እንግዲህ ዋዜማ ክብረ በዓል እየሞቀ እያደገ ከፍ እያለ ነው የሚሄድና እየጨመረ ነው ምንባቡ፣ ትርጉሙ፣ ምስጢሩም የበለጠ እየጠለቀ ስለሚሄድ ዛሬ ያው ስግደቱንም መለማመድ ከባድ ነው አይደለም። የመጀመሪያው ቀን ይከብዳል፣ ሁለተኛው ቀን እየተስማማ ይመጣል። 3 4 እስከ ወደ ዓርብ ከፍ ሲል የበለጠ በደንብ ከሰውነታችን ጋር እየተስማማ ስለሚሄድ የዛሬውን የመጨረሻውን በዚህ መልኩ አጠናቀናል። ቀሪው ጊዜም እግዚአብሔር አምላካችን ይፈቅድ ነገ እንዲሁ ተገናኝተን ቤተክርስቲያናችን ያዘጋጀችውን ማዕድ እንሳተፋለን። ለዚህ በረከት የመረጠን የጠራን የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ይድረሰው። ሰላም ያሳድረን፣ ሰላም ያስመሸን። መልካም ሌሊት